ታሪካችን የሚጀምረው በአንዲት የሀብታሞች ሕይወት አብዝታ የምትመኝን የድሃ ሴት ልጅ ሲሆን አንድ ወንጀል ሲፈጸም ከተመለከተች በኋላ ሕይወቷን በተሻለ ሁኔታ ለመለወጥ በማሰብ ወደ ከፍተኛ ትምህርት ቤት ትገባለች። ይሁን እንጂ ብዙም ሳይቆይ የጉልበተኞች ሰለባ መሆን ስትጀምር ከሀብታም ተማሪዎች መካከል አንዱ ወደ እሷ ይመጣና እሷን ለመከላከል ማንኛውም ነገር እንደሚያደርግ ቃል ይገባላታል። የጂንግዳም ኢንተርናሽናል ሁለተኛ ደረጃ ትምህርት ቤት የሀብታም ወላጆች ልጆች የሚማሩበት ቦታ ሲሆን እነዚህ ተማሪዎች ድሆችን ከእግራቸው በታች እንዳለ ቆሻሻ ከመቁጠራቸውም በላይ ገንዘብ ለማግኘት አንድ ደቂቃ ሰርተው ባያውቁም ሁሉም እንደሚገባቸው በማመን በብራንድ ልብስና በቅንጦት መኪናዎች የተሞሉ ጥሩ ሕይወትን የሚመሩ ነበሩ። መካከለኛ የሕይወት ደረጃ ያላቸው ተማሪዎች በትምህርት ቤትና ከትምህርት ቤት ውጪ ያለማቋረጥ ተቋማቸውን በተደጋጋሚ ቢገልጹ የሀብታሞቹ ልጆች ምንም ግድ የሚሰጣቸው አልነበሩም። ባጄና እጅግ ተንኮለኛ የሀብታም ልጅ ስትሆን የትምህርት ቤቱ ሊቀመንበር ሴት ልጅ ጭምር ናት። ታዲያ በጠንካራ የአመራር ችሎታዋ ብዙ ሰዎችን የማዘዝና ሀብታሞቹ ተማሪዎችም ከድሆቹ ጋር እኩል እንዲማሩ መደረጋቸውን በመቃወም ብዙ ተማሪዎችን በድሆች ላይ እንዲነሳሱ ከሚያደርጉ ጥቂት ሰዎችም አንዷ ስለነበረች ለዚህ ተግባሯ ቅጣት እንደሚጠብቃት ሊነገራት የትምህርት ቤቱ ኮሚቴ ተወካዩ ጠርቶም እያወያየ ሳለ ብዙ የሀብታም ተማሪዎችም ወደ ቢሮ በመግባት ቅጣቱን እነሱ በሷ ፈንታ እንደሚቀጡት በሚናገሩበት ወቅት አንዲት የሁሉንም ቀልብ የገዛች ሴት ልጅ ወደ ውስጥ ስትገባ ይመለከታሉ። ከ3 ወራት በፊት ይህን ቀላልና ልከኛ የሆነች ዝቅተኛ ገቢ ካለው ቤተሰብ የመጣች ስትሆን በሀብታሞቹ ሕይወት በጣም የምትቀና ልጅና ከእነሱ ጋር ተመሳሳይ የቅንጦት ኑሮ የመኖር ህልም የነበራት ስለነበረች ያንን እድል ለማግኘት ማንኛውም ነገር ለማድረግም ፈቃደኛ ነበረች። ይህን የወደፊት መልካም እድሏን ለማግኘት በማሰብ የትርፍ ሰዓት ስራ በአስጠኝነት ለማግኘትም የዩኒቨርሲቲ ተማሪ መስላ አንድ ሀብታም ቤት ስትገባ ና የምትባል የጂንግዳም ኢንተርናሽናል ትምህርት ቤት የምትማር ልጅ እናትም ታገኛትና እንደ ሂሳብ አስጠኝ እንድትሆን ትቀጥራታለች። የና እናትም ምንም እንኳን ተጠራጣሪ የነበረች ቢሆንም በቅርቡ እውነታው እንደሚታወቅ በማሰብም ትተዋታለች። ሄን ምሽት ላይ በአካባቢው በሚገኝ ሱቅ ውስጥ ተሰራ የነበረበት ቤት የምታውቀው ጓደኛዋ በሰጣት የውሸት የዩኒቨርሲቲ ትምህርት ቤት የተማሪ መታወቂያ ነበር እንድትቀጠር ያደረጋት። ሄን በቂ እንቅልፍ እያገኘች ስላልነበረ ትምህርቷን በደንብ ማጥናት ባለመቻሏ በመምህሯ በዚህ ከቀጠለችና ስኮላርሺፑን ካጣች በራሷ ከፍያ ከፍተኛ ትምህርት ቤት ለመማር ወደ ኒውዚላንድም ልትሄድ ስትል 3.5 ሚሊዮን ዎን እንደሚያስፈልጋትም በሚነገራት ጊዜ ይህን የሚያህል ገንዘብ እንደሌላትና ለነፃ የጥናት እድሎችም ብቁ የሆኑ ዝቅተኛ ገቢ ያላቸው ተማሪዎችን ዝርዝር ውስጥም እንዲያስገባትም ትጠይቀዋለች። በማግስቱ ጠዋት ሄን የመጀመሪያ ጥናቷን ከና ጋርም ለማድረግ ከተገናኙ በኋላ ሀብታሟ ልጅ የማጥናት ፍላጎት እንደሌላት በማየቷ ተደናግጣ ሳለ ልጅቷ ጊዜዋን በምትኩ በአለባበስና ከልብሷ ጋር ማች የሚያደርጉ ቦርሳዎችን መረጣ ላይ ታሳልፋለች። ሄን በናቁም ሳጥን ውስጥ ያለው እያንዳንዱ ዕቃ በብዙ ሚሊዮን የሚቆጠር ገንዘብ እንደሚያወጣ ስታውቅ ብትደነቅም ደስታ በገንዘብ ላይ ብቻ እንዳልሆነ እንደምታምንም ትናገራለች። በዚህም ጊዜ ነው ልትፈትናት በማሰብ 5 ሚሊዮን የሚያወጣውን ቦርሳዋን እንድትወስደው ታቀርብላታለች። ሄንም ለመውሰድ በምትዘጋጅበት ጊዜ ሁሉም ሰው የሷን አይነት ህይወት መምራት እንደሚፈልግ በመናገር ቦርሳዋን መልሳ በወሰደችው ሰዓት ሄን ልክ እንደሷ ሀብታም ሆና ራሷን ማን እንደሆነችም ለማሳየት ቆርጣ ትነሳለች። ከቆይታዎች በኋላ ና ከክፍል ውጪ ሳለች ሃይን አንዱን ቦርሳዋን አንስታ ከሞከረችው በኋላ ፎቶ በማንሳት ማህበራዊ ሚዲያ ላይ ተለጥፈዋለች። በማግስቱ ጠዋት የክፍል ጓደኞቿ ሃይንን ለምን ሀብታም ሆና እንደደበቀችና ድሃ መስላ የነፃ ትምህርት ቤት እንደገባችም በሚጠይቋት ጊዜ ሄን በጥያቄዎቹ ግራ በመጋባት ማህበራዊ ሚዲያዎቹን መፈተሽ ስትጀምር ሰዎች በለጠፈችው ፎቶ ላይ በመመስረት ሀብታም አድርገው እንደወሰዷትም ትረዳለች። ቀጥላ ከሀብታም ቤተሰብ የመጣችና በሚሊዮኖች የሚቆጠር ገንዘብ የሚያወጡ የቅንጦት ቦርሳዎች እንዳሏትም ከዋሸች በኋላ ውሸቷን የበለጠ ታማኝ ለማድረግ መዲና ቤትም ተመልሳ ብዙ ፎቶዎችን ለመነሳት ተወስናለች። ያን ቀን አመሻሽ ላይ ሀብታሞቹ ተማሪዎች ለኮሚቴው ስለነሱ ማን እንደነገረ ለማወቅም ወስነው ድሆችን ተማሪዎች በዋና ገንዳ ስር ከሰበሰቧቸው በኋላ በማስፈራራት ሊያወጣጧቸው ይሞክራሉ። ነገር ግን ድሆቹ ተማሪዎች ፈቃደኛ ባለመሆናቸው ጂና ግማሹ ተማሪዎች ወደ መዋኛ ገንዳ ውስጥ ዘለው እንዲገቡ ታደርጋቸዋለች። ከድሆቹ ተማሪዎች አንዱ ግን በጓደኞቹ ላይ የሚያደርጉትን እንዲያቆሙ ለማድረግ ቢሞክርም ጂና ግን ድሆች ከተወለዱበት ቀን ጀምሮ ምንም መብት እንደሌላቸው በመጥቀስ ዝም ታስብለዋለች።
ይህ በእንዲህ እንዳለ ሄየን በክፍል ጓደኞቿ ዘንድ ተወዳጅነትና ምቀኝነትን ማግኘቷን ትቀጥላለች። ልጃገረዶቹ ስለ ሀብቷ ለምን እንደደበቀችና ለምን እንደዚህ አይነት የቅንጦት ልብስ ለብሳ እንደማትመጣ መጠየቅ በሚጀምሩበት ወቅት ሄየን ወላጆቿ ሀብታም እንደሆኑ ነገር ግን ራሷን ሰርታ እንድታገኝ እንጂ እነሱ ገንዘብ ሊሰጧት እንደማይፈልጉ ትነግራቸዋለች። ሄየን በ10,000 የማህበራዊ ሚዲያ ተከታዮች አማካኝነት በማስታወቂያ ገቢ ማግኘት እንደምትችል ስትረዳ ገጿን ለማስተዋወቅ ትወስናለች። በሌላ በኩል በሀብታሞች ትምህርት ቤት ውስጥ ትምህርት በሚሰጥበት ወቅት መምህሯ ከተማሪዎቹ መካከል አንዷም እንደተኛች ታስተውላለች። ነገር ግን ተማሪዋ ጂና ስለነበረች ማንም ሊቀሰቅሳት የደፈረ ባለመኖሩ ራሷ መምህሯ ቀስቅሳ ትመክራት ጀመረ። በዚህን ጊዜ ጂና አነስተኛ ደሞዝ ያለሽና ጥሩ ትምህርት ቤት እንኳን ያልተማርሽ መናጢ ነሽ በማለትም መምህሯን በተማሪዎቹ ፊትም ታዋርዳታለች። ሄየን ና ቤት በሌለችበት ጊዜ በእሷ ልብስና ጫማ ፎቶ ለመነሳት በጊዜ ከመጣች በኋላ ፎቶዎቹ ማህበራዊ ሚዲያ ላይ ትለጥፋቸው ጀመረ። ነገር ግን እንዳሰበችው ተከታዮቿ በፍጥነት እያደጉ ባለመሆናቸው የተከታዮቿን ቀልብ ለመሳብ በማሰብ የናን እናት የወርቅ ሀብልና ውድ የትምህርት ቤት ዩኒፎርም በመልበስም መነሳት ስትጀምር በድንገትና ወደ ቤት ስትመለስም ትሰማለች። ክፍሏ ውስጥ እንደገባችና ና ዩኒፎርሟን መፈለግ ትጀምራለች። በዚህን ጊዜ ሄየን በፍጥነት አልጋው ስር ትደበቃለች። ነገር ግን የሄየንን ስልክ ስላስተዋለች ከትንሽ ቆይታ በኋላ ከተደበቀችበት ስርም ትይዛታለች። በመቀጠልም ለእናቷ እንደማታጋልጣትና ነገር ግን እሷ የምትላትን በሙሉ እንድትፈጽም ካስማማቻት በኋላ ሄየን አገልጋዩዋ ትሆናለች። በዚህም የቤት ስራዋን ትሰራለች። እቃዋን ትሸከምላትና ከጓደኞቿ ጋር ስትሆንም ፎቶዋን እንድትነሳ ታደርጋታለች። በዚህ ሁሉ መሃል ታዲያ ሄየን የምታጠናበት ጊዜ እያጣች ቢሆንም የና እናትም የምትከፍላትን ዳጎስ ያለ ገንዘብ ላለማጣት ስትል የምትባለውን ሁሉ ለማድረግ ትገደዳለች። ከጥቂት ቀናት በኋላ ሄየን ዩኒቨርሲቲ እንድትገባ የሚያስችላት ወሳኝ ፈተና እየተቃረበ በመምጣቱ እያጠናች በነበረችበት ሰዓት ና በአስቸኳይ ደውላ አንድ ጽሑፍ መርሳታንና በቶሎ እንድታመጣላትም ትጠይቃታለች። ሄየን ቅድሚያ መስጠት ባለባት ነገር ለውሳኔ ተቸግራ ከቆየች በኋላ በስተመጨረሻም ና ያለቻትን ነገር ለማድረግ በመወሰን እሷ ወዳለችበት ቦታም ትሄዳለች። በዚህን ጊዜ ና ከጓደኞቿ ጋር በምታወራበት ሰዓት ና እንዳታለለቻት ትረዳለች። ሁኔታው ሆን ብላ እሷን ለማዋረድና እሷ ከወጥመዷ ማምለጥ የማትችል ለማኝ ብቻ መሆኗን ስትናገር በሰማች ጊዜ ሄየን በሐዘን መታጠቢያ ክፍል ገብታ እያለቀሰች በነበረበት ሰዓት አንዲት እንደሷ አይነት ታሪክ ያላት ልክ እንደሷ ሄየን የምትባል ሌላ የሀብታሞቹ ተማሪዎች ምርኮኛ የሆነችን ልጅ ታገኛታለች። ሄየን ከዚህ በኋላ ናን ለመበቀል ቆርጣ ትነሳለች። ቀጥላም ሄየን ና እያደረገች ወደ ነበረው ቃለ መጠይቅ ውስጥ በመግባት ና ላይ ውሃ ታፈስባታለች። ከዚያ ሰው ከቁሳዊ ሀብት የበለጠ አስፈላጊ መሆኑን እንድታስታውስም ታደርጋታለች። ይህ በእንዲህ እንዳለ ስቃይ የበዛበት አንድ የትምህርት ቤቱ ድሃ ተማሪ ትምህርት ቤቱን ለቀው ለመውጣት ይወስናል። ሄየን ና ላይ ውሃ ካፈሰሰች በኋላ የና እናትም ወደ ትምህርት ቤት በመምጣት የሄየንን ህይወትን እንደምታበላሸው በምትናገርበት ሰዓት የትምህርት ቤቱ አስተዳደር ጉዳዩ የትምህርት ቤቱን ገጽታ እንዳያበላሽን በመፍራት ሄየንን ሊቀጣት ይወስናል። በሌላ በኩል ሄየን በዚህ ድርጊቷ ከፍተኛ ቅጣት እንደሚደርስባትና ብሎ የሞራል ካሳ ክፍያ ልትጠይቃት እንደምትችል ከተረዳች በኋላ ርዕሰ መምህሩ ጋር በመሄድ ይቅርታ እንዲያደርግላት ለመለመን ትወስናለች። በሌላ በኩል የሄየንን የውሸት ታሪክ የተረዱት ተማሪዎችም ስለሷ እያወሩ ሲያፌዙባትም ስላየች የማህበራዊ ሚዲያ አካውንቷን ለመዝጋት ትወስናለች። ነገር ግን ይህም ከፌዝና ከማዋረድ ሊያድናት አልቻለም። በመቀጠልም ርዕሰ መምህሩ ጋር በመሄድ ይቅርታ እንዲያደርግላትም ትማጸናለች። ነገር ግን ርዕሰ መምህሩ ከሀብታሞቹ ተማሪዎች ጥሩ ይከፈለው ስለነበረ ጥያቄዋን እንደማይቀበለው ይነግራታል። በዚህን ጊዜ ሄየን በመከፋትም ሽንት ቤት ገብታ እያለቀሰች ሳለ አንድ ወንድ ተማሪ ሴቶች ሽንት ቤት ውስጥ ሲገባ ትመለከተውና እንዲረዳት ካልሆነ ግን ሴቶች ሽንት ቤት ውስጥ እንደያዘችው እንደምትናገር በማስፈራራትም እንዲረዳት ታሳምነዋለች። ከዚያም ርዕሰ መምህሩ ለመሰለልም በማሰብ ከትምህርት ቤቱ አጠገብ በምሽት ይሄዳሉ። ሄየን አጥሩ ስር ሆና እስከ እኩለ ሌሊት ስትጠብቀው ከቆየች በኋላ በስተመጨረሻ አንድ ያላሰበችው ነገር ይፈጠራል። ከዚህ በፊት በተማሪዎቹ በደል ይደርስባት እንደነበረ የነገረቻት ተማሪ ከጣሪያ ላይ ስትገፈተር ትመለከታለች። የትምህርት ቤቱ ርዕሰ መምህር ስለ ክስተቱ ከረዳቱ በተደወለለት ስልክም ስለተረዳ ወዲያውኑ ጉዳዩን ለመሸፋፈን ይወስንና
የትምህርት ቤቱን ስም ለማስጠበቅ ልጅቷን በመንፈስ ጭንቀት የተነሳ እንደዘለለች እንዲነገርም ያደርጋል። ነገር ግን ድርጊቱን የተመለከተችው ሌላ ሴት እንዳለችም ይሰማል። በማግስቱ ጠዋት ሄየን ከሆስፒታል ወደ ቤት እየተመለሰች ሳለ የናና ስትጠብቃት ከቆየች በኋላ ያደረገችው ነገር በመቅጣት ፋንታ ዳጎስ ያለ ስጦታ እንዳዘጋጀችላትን በመግለጽ ስጦታውን ትሰጣታለች። ሄየን ግራ እንደተጋባች ስጦታውን ተቀብላ ወደ ቤት እንደደረሰችም አባቷ ድሃ ለመሆኑ ምክንያት እሱ እንደሆነ በመናገር ወደ ክፍሏ ገብታ ስልኳን ቻርጅ በምታደርግበት ሰዓት ከርዕሰ መምህሩ እሷን ለመቀበል ፈቃደኛ መሆኑን ነገር ግን ስለተፈጠረው ነገር ለማንም እንዳትናገር የሚያስጠነቅቅ መልእክትም እንደደረሳት ታያለች። ይህ በእንዲህ እንዳለ ከጣራው ላይ የወደቀችው ልጅ በህይወት ብትተርፍም ኮማ ውስጥ ትገባለች። እናቷ ልጇ በተኛችበት ሆስፒታል ሳለች ከትምህርት ቤቱ የተባረረ አንድ ድሃ ተማሪ ወደ እሷ ይመጣና ስለተፈጠረው ነገር ዝርዝር መረጃ ለማግኘት እየሞከረ ነበር። በተመሳሳይ ጊዜ የበጎ ፈቃደኞች ክበብ ዋና የሆነው ልጅ የትምህርት ቤቱን ባህሪ ለሄየን እያስረዳት ይገኛል። በማብራሪያ ወቅት ጂና ከፍተኛ ደረጃ ላይ ያለች ሲሆን ማንም ሊገዳደረው የማይችል ስልጣን እንዳላትና እሷን የሚቃወማት ሁሉ ትምህርት ቤቱን እስኪለቁ ድረስ እንደምታዋርዳቸውም ይነግራታል። በሌላ በኩል ሀብታም ተማሪዎችም ድሆችን ማንቋሸሻቸውን ሲቀጥሉ ድሆቹን የትምህርት ቤት ክፍያ ባለመክፈላቸውና ለገጽታ ግንባታ ብቻ ብሎ የተቀበላቸውን ድሆች ተማሪዎችን የሚጠላው ርዕሰ መምህር ግን አይኑን ጨፍኖ ከማለፍ ውጪ ምንም ለማድረግ አያስብም ነበር። ሄየን የድሮ ትምህርት ቤቷን ለቃ ለመውጣት እንደወሰነች እኩዮቿ ተማሪዎችም እንዴት ድሃ ተማሪ ሆና ይህንን እድል ልታገኝ እንደቻለችም ግራ በመጋባት ሲወያዩ ይውላሉ። በኋላ ላይ ከና እናትም አዲስ ውድ ዩኒፎርም ከተሰጣት በኋላ ያጠረቀመችውን ገንዘብ በሙሉ አንድ ውድ ጫማ ላይ ታውለዋለች። ከዚያ በአንድ አጋጣሚ አንዲት ኮፍያ ያደረገች ሴትም በድንገት ትገጫትና ቦርሳ ውስጥ አንድ ጽሑፍ አስቀምጣላት ከሄደች በኋላ ሄየን ማንበብ ስትጀምር አንዲት ተማሪ ስትወድቅ እንዳየችና ይህንነትም ሌላ ትምህርት ቤት ለመግባት ስትል እንደሸጠችው ይናገራል። በዚህም ጊዜ ሄየን ጫማን ሽንት ቤት ውስጥ እንደረሳችው በማስታወስ እየሮጠች ስትመለስ ከሷ ጋር ተመሳሳይ ጫማ ያደረገችው ጂናን ታገኛትና ጸጉሯን ይዛ ጫማን እንድትመልስም ታደርጋታለች። ጂና በአጋጣሚ ከሄየን ጋር ተመሳሳይ ጫማ ገዝታ ከአባቷ እጮኛ ጋር ተጣልታ እየተመለሰች በነበረችበት ሰዓት ነበር ሄየን አግኝታ በጉልበት ጫማን ከእግሯ ላይ ወሰደችባት። ከዚያም ሄየን እነሱ ትምህርት ቤት የመጣችው አዲሷ ተማሪ እንደሆነች ከተረዳች በኋላ የሄየንን ህይወት ወደ ገሃነም ለመቀየር ቃል ትገባለች። ይህ በእንዲህ እንዳለ የርዕሰ መምህሩ ልጅ ከካዝና ገንዘብ ለመስረቅ ወደ ቢሮ በገባበት ሰዓት የሄየንን ፎቶ ያይና በጣም የተለመደ ፊት እንደሆነ ግን የት እንደሚያስታውሰው ግራ በመጋባት ውስጥም ሆኖ መረጃው ፎቶ ካነሳው በኋላ ወደ መሸታ ቤት ለመዝናናት ይሄዳል። በማግስቱ ሄየን በከፍተኛ ተስፋ ውስጥ ሆና ወደ አዲሱ ትምህርት ቤትም እንደሄደች በጎ ፈቃደኛውን ልጅ ካገኘችው በኋላ ከድዋን ጋርም ትተዋወቃለች። ከዚያም ሀብታሙ ልጅም ለሱ ያለውን ፍላጎት ካየች በኋላ ስልክ ቁጥሯን ትሰጠውና ይለያያሉ። ወደ ትምህርት ቤቱ ህንጻ ስትመለስ በድንገት በደረጃው ላይ ካለችው ልጅ ጋር ስትገናኝ የሆነ ቦታ ፊቷን እንደምታውቀው እያሰበችው ሎከሯን ስትከፍት የጣለችውን ጫማ ታገኝና ጂና በስተት እንዳጠቃቻት ትረዳለች። ከክላስ በኋላ በድንገት የማይመች ጫማዋን አሰናክሎ ከጣላት በኋላ ተማሪዎችም እሷን ከመርዳት ይልቅ ለጂና ለመበቀል ሊደበድቧት ወደ እሷ መጠጋት ይጀምራሉ። ሄየን በዚህን ጊዜ እየሮጠች ወደ ርዕሰ መምህሩ ቢሮ ገብታ እንዲከላከላትም በምትጠይቀው ጊዜ ርዕሰ መምህሩ እሷን እዚህ ትምህርት ቤት ውስጥ ለማምጣት ብቻ እንጂ እሷን ለመጠበቅ እንዳልተስማማ በመጥቀስ ሁኔታውን ራሷን እንድትፈታው ካልሆነ ግን ወደ ድሮ ትምህርት ቤቷ እንደምትመለስ ይነግራታል። አማራጭ ያጣችው ሄየን በመስኮት በኩል ለማምለጥ ስትሞክር ጂና ትደርስባትና ብዙም ሳይቆይ በጂና ወዳጅ ተማሪዎችም ትከበባለች። የጂና ኃይለኛነትን የተረዳችው ሄየን ጂና በጥፊ መታ ከመሸሽ ውጪ አማራጭ ስላልነበራት እንደዛ በማድረግ ስትሻሽም ብዙ ተማሪዎች እያሳደዷት መሸሽ ስትጀምር በኪነ ጥበብ ክፍል ውስጥ የምትሰራ ከድሆች ወገን የሆነች ሺን የምትባል ተማሪ ትደርስላትና በለሷ ክፍል እንድትገባና እንድትደበቅ ታደርጋታለች። ጫማንም በማውለቅ እንድታደርገው ትሰጣታለች። እሷንም ሄየንንም አደጋ ላይ እንደጣለች የተረዳችው ሄየን በስተመጨረሻ ድዋን እንዲረዳትም መልእክት ትልክለታለች። ነገር ግን ብዙም ሳይቆይ ተማሪዎች ሊደበድቧት ሲጠጓት ከአንደኛ ደረጃ ራሷን በምትወርብርበት ጊዜ እንደ አጋጣሚ ሆኖ ድዋ እጅ ላይም ታርፋለች። ከክፍል በኋላ ጂና ከአባቷና ከእጮኛ ጋር እራት እየበላች ሳለች እጮኛው እንደጸነሰችና አባቷ ሊያገባት እንዳቀደም ትረዳለች። ይህ በእንዲህ እንዳለም ድዋን ቁስሏን እያከመላትና እየተንከባከበላት ሳለ
ካሁን በኋላ እሱ እንደሚጠብቃት ነገር ግን ከጣሪያው ላይ ስለወደቀች ሂየን የምታውቀውን ሁሉ እንድትነግረውም ይስማማሉ። ዱዋን ኮማ ውስጥ የምትገኘው ሂየን ፍቅረኛ ሲሆን ከዚያ ቀን ጀምሮ ሂየንን ሲከታተላት ከቆየ በኋላ ሁኔታውን ያየችው ሴት እሷ እንደሆነችም ተረድቶ ስለተፈጠረው ክስተትም ከማወቁ በፊት ግን ዱዋን እርሷን መርዳትና ሊጎዳት ከሚፈልጉ ብዙ ሀብታም የትምህርት ቤት ልጆችም ሊጠብቃት ይገባ ስለነበረ በማግስቱ ጠዋት ዱዋንና ሂየን እጃቸውን አጣምረው ትምህርት ቤት ይደርሳሉ። ሁሉም ሰው ዱዋን ከሂየን ጋር ግንኙነት እንደጀመረ ስለተረዳና እሷን በምንም አይነት ሁኔታ ሊያስከፋት ቢሞክሩ አባቱ ጋር በመሄድ ሊያስባርራቸው እንደሚችል በማሰብ ከሂየን ጋር እርቅ ለመፍጠር ከወሰኑ በኋላ ሀብታሞቹ ሴት ልጆችን ከሂየን ጋር በደንብ ለመተዋወቅ በሚል ወደ አንድ ድግስም እንድትመጣ ይጋብዟታል። ሂየንም ወደ ድግሱ ለመሄድ እያመነታች ሳለ ስለ ጉዳዩ ለጓደኛዋ በምትነግረው ጊዜ እንድትሄድ ካበረታታት በኋላ ለድግሱ የሚሆን ቀሚስን መግዣ ስላልነበራት ቀሚሱን ከሂየን ትዋሳለች። በግብዣው ላይም እንደደረሰች ሂየን ለሌሎች የትምህርት ቤት ሴቶችም መገፋት በሚደርስባት ጊዜ ቀሚሱን ላለማበላሸት እንደምንም ያዘችውን መጠጥ ሳትደፋ በጥንቃቄ ትወድቃለች። ከዚያም ከሴቶቹ አንዷም ለእርዳታ እጇን ትዘረጋላትና መልሳ እንድትወድቅም ታደርጋታለች። ይህን ሁሉ ያቀናበረችው ጂና ነበረች። ጂና በሌላ በኩል የአባቷ እጮኛ እርጉዝ እንደሆነች ሊጋቡ እንደሆነ ከተረዳች በኋላ ታማሚ እናቷ እጅግ ብዙ መጠጥም ጠጥታ ስለነበረን እየወሰደች በነበረችው መድኃኒት የተነሳ መጠጥ መጠጣት ያልነበረባት እናቷ ታማ ሆስፒታል ትገባለች። ከግብዣው በኋላ በጠዋት ሂየን አባቷ ለተበላሸው ቀሚሷ ካሳ የሚሆን 8 ሚሊዮን እንዲሰጣትም በምትጠይቀው ጊዜ ወርሃዊ ገቢያቸው ከተጠየቁት የብር መጠን በ10 እጥፍ የሚያንሰው አባቷና ወንድሟ በጥያቄዋ ድንጋጤ ውስጥ ይገባሉ። ከዚያም ክፍሏ ውስጥም ከቤተሰቧ ተደብቃ ሳለ ተሜ የልብሷ ዕዳ ለመመለስም 1 ወር እንዳላትም የሚጠቅስ ማስፈራሪያ ይደርሳታል። ያን ምሽት ሂየን ራሷን ለማስተዋወቅም እጠቀምበታለሁ ብላ ያሰበችው ዝግጅት ላይ ጂና ባዘጋጀችው ወጥመድ ውስጥም እንደገባች አወቀችው። ከረፋፈደ ነበር። ልክ በወደቀችበት ሰዓትም ጂና አንድ ሙሉ ጠርሙዝ ወይንም ይዛ ከመጣች በኋላ እላያ ላይና ውዱ ቀሚሷ ላይ ወይኑን በመድፋት ነበር በሁሉም ሰው ፊት እንድትዋረድ ያደረገቻት። ዱዋን የተፈጠረውን እንደሰማ ጂና ጋር በመሄድ ሂየንን ብቻዋን እንድትተዋትም በሚጠይቃት ጊዜ ጂና ጥያቄውን ችላ በማለቷ በሀብታሞች የትምህርት ቤት ልጆች መካከል መከፋፈል ይነሳል። ምሽት ላይ ዱዋን ሂየንን በድንገት ካያት በኋላ ይከተላትና ከአንድ አጠራጣሪ ሰው ጋርም ሆና ባያት ጊዜ ሰውየውን ይመታዋል። ነገር ግን ሰውየው ከሂየን አንዳንድ እቃዎችን ሊገዛ የነበረ ሰው ሲሆን ዱዋን ባደረገው ነገር ምክንያት ሊገዛ ካሰበው ገንዘብ በታች ሰጥቷት በመሄዱ ሂየን ቅር ትሰኛለች። ከዚያም ዱዋን በሞተሩ ወደ ቤቷ ካደረሳት በኋላ አንዳንድ ታሪኮቹን ሲያካፍላትም ቆይቶ ይለያያሉ። ወደ ቤት ከተመለሰች በኋላ ሂየን ስራ ለመፈለግ ትሞክራለች። ነገር ግን የትኛውም የስራ አይነት የጎደለውን ገንዘብ በ1 ወር ጊዜ ውስጥ እንድታገኝ የሚያስችላት አልነበረም። በመሆኑ በማግስቱ ጠዋት ከአንዲት መምህር ጋር ትገናኝና ዝቅተኛ ገቢ ላላቸው ተማሪዎች በተዘጋጀ የመኖሪያ ቤትም እገዛ ፕሮግራም ላይ እንድትሳተፍ ትመክራታለች። ይህ በእንዲህ እንዳለ ሂየን የተማሪዎቹ መሳለቂያ መሆኗን ቀጥላለች። ነገር ግን ሂየን ጂናን ፊት ለፊት ለመጋፈጥ ከወሰነች በኋላ ጂና በህይወቷ ውስጥ የሚያስደስታት ነገር እንደሌለና ለዚህ መሸፈኛ እንደሱ ያሉ ተማሪዎችን በማሰቃየት ደስታን ለማግኘት የምትጥር አሳዛኝ ሰው እንደሆነችን በመጥቀስ ልታሸማቅቃት በምትሞክርበት ጊዜ ጂና የሂየንን ንግግር ችላ በማለት ትምህርት ቤቱ በ1 ሳምንት ውስጥ ለቃ የምትሄድ ከሆነ የቀሚሱን ካሳ እንደምትተውላት ነግራትም የ1 ሳምንት ጊዜ ብቻ ሰጥታት ትሄዳለች። ሂየን ጂና ያቀረበችላትን ሀሳብ ስታስብ ከቆየች በኋላ ዱዋንን ታገኘውና ገንዘብ እንዲሰጣትም ትጠይቋለች። በተደጋጋሚ ጥያቄዎቿ የተሰላቸው ዱዋን አንድ አይነት ስም ካላቸው ከፍቅረኛው ጋር ምንም አይነት መመሳሰል እንደሌላት ከነገራት በኋላ በመጀመሪያ ፍቅረኛውን የገፈተረውን ሰው ስም እንድትነግረው ይጠይቃታል። በዚህን ጊዜ ሂየን ማንነቱን በደንብ እንዳላየችው ከንግግሯ ይረዳል። ሺን ሂየን ገንዘብ ለመቆጠብ ምሳ እንደማትበላ ስላስተዋለች ወደ አርት ክፍል በመጋበዝም ከሷ ጋር እንድትበላ ካደረገቻት በኋላ በጥቂት ቀናት ውስጥ የሚያስፈልጋትን 8 ሚሊዮን ማግኘት የምትችልበትን መንገድም ትጠቁማታለች። በመቀጠልም ሂየን ሺን ከጠቆመቻት በጣም አይናፋር ነገር ግን ሀብታም ከሆነ ተማሪ ጋር አንድ ቀን እራት ለመብላትም ከወጣች የምትፈልገውን ነገር በሙሉ እንደሚያደርግላትም ትነግራታለች። ነገር ግን ሺን ራሷ የሀብታም ቤተሰብ ልጅ ስትሆን ስለሷ ማንም ሳያውቅ እንደ ድሆች በመሆን ማንነቷን የምትደብቅ ልጅ ነበረች። ምሽት ላይ ሂየን ከሀብታሙ ተማሪ ጋር ትገናኝና ጥቂት ፎቶዎችን በተለያዩ አልባሳት እንዲያነሳት ከዚያም
3 ሚሊዮን እንደሚሰጣትም ካስማማት በኋላ እጅግ ክብር የሚነካ አለባበስ እያለበሰ ብዙ ፎቶዎችን ሲያነሳትም ያመሻል። ይህ በእንዲህ እንዳለ ዱዋን ፍቅረኛውን ለማግኘት ኮማ ውስጥ ሆና ከተኛችበት ሆስፒታል ከሄዱ በኋላ ከጣሪያው ላይ ከመውደቋ አንድ ቀን በፊትም ተጣልተው እንደነበር እያሰበና ራሱን ተጠያቂ እያደረገ ትልቅ ሐዘን ውስጥም ይገባል። ከፎቶ ቀረጻው በኋላ ሀብታሙ ተማሪ ለየን አንድ የመጨረሻ ልብስም ለመልበስ ከተስማማች ሌላ 5 ሚሊዮን ብር እንደሚሰጣት በሚነግራት ጊዜ የን እንደዚህ አይነት ገንዘብ ለማግኘት ሌላ መንገድ እንደሌለ በመገንዘብ ሳትወድ በግዷ በቀረበላት ሀሳብም ተስማማለች። ይህ በእንዲህ እንዳለ ዱዋን የን ከወደቀችበት ምሽት ጀምሮ የቀረጹትን የቪዲዮ ቅጂዎችም ለማግኘት የአባቱ ክፍል በመግባት ኮምፒውተሩን በሚፈትሽበት ሰዓት የዚያን ቀን ምስሎቹ በሙሉ መሰረዛቸውን በመገንዘቡ የትምህርት ቤቱ ርዕሰ መምህር የጥፋተኛውን ማንነት አውቆ እየደበቀ ነው ብሎ እንዲጠራጠርም ያደርገዋል። በሌላ በኩል የጂና ጓደኛ የወንድ ጓደኛዋን ለማግኘት ህልም ያላት ቢሆንም እያታለላት እንደሆነና ሚስጥሮቿን ከእሷ እንደሚደብቅም አታውቅም ነበር። ይህ በእንዲህ እንዳለ የዚያን ቀን ምሽት የሆነውን እያስታወሰች ለመተኛ ትቸገራለች። ከጣራው ላይ የወደቀችው ልጅ እንደወደቀች ራሷን በመሳቷ በፊት ከገፈተራት ሰው ላይ የቀማችውን ሀብል ሰታት ስለነበረ አሁንም ድረስ ማንም የማያውቀው ሚስጥር የንም እየደበቀች ነበር። አንድ ቀን የጂና የእንጀራ እናት የቀድሞ የስራ ባልደረቦቿን ለማግኘት ትምህርት ቤቱ በምትጎበኝበት ሰዓትም ጂና በአቅራቢያዋ ታገኛትና ወራሽ ለማግኘትና ንብረቱን ለመቆጣጠር በማሰብ ሆን ብላ አባቷ እንደጸነሰች በመናገር ጂናን ታናድዳታለች። በዚህ ሰዓትም ይህንን ስትመለከት የነበረችው ጂናን ይዛት አንድ ባዶ ክፍል ውስጥ ብትገባ ጂና ግን ይህን ያደረገችው እንድታዝንላት ለማድረግ እንደሆነ በምትናገርበት ሰዓት ካሁን በኋላ ነፃ እንደሆነች በመናገር ከዚህ በፊት የጠየቀቻትን ገንዘብ ወርውራላት ትሄዳለች። በመጨረሻ ነፃ ከሆነች በኋላ በጸጥታ ለመኖርና ትኩረትን ላለመሳብም ጥረት በማድረግ በትምህርት ቤት ውስጥም ህይወቷን እንደ አዲስ በጀመረችበት ወቅት ዱዋን እጆቿን በመያዝ ከክፍሉ ካስወጣች በኋላ የገፍታሪዎቹን ስም ከሰጠችው እንደገና የሱ ፍቅረኛ እንደሆነችው እንደሚያስመስል በሚነግርበት ጊዜ ጥያቄን ውድቅ ታደርግበታለች። ብዙም ሳይቆይ ስልኳ ላይ ለሀብታም ተማሪ የተገላለጠ ልብስ ለብሳ ፎቶ ስትነሳ የሚያሳይ ቪዲዮ ከሚሰልላት ሰው ተደረሳት በኋላ ወደ ቤት በመመለስም ስታጣራ ሺን በገበያ ማዕከሉ ላይ ካስፈራራቻት ኮፍያ ካደረገችው ሴት ጋርም ተመሳሳይ እንደሆነችም ትደርስበታለች። ይህ በእንዲህ እንዳለ ሺን ኮማ ውስጥም ያለችውን ልጅ ለመጠየቅ ትሄዳለች። ሺን ከአንድ ዓመት በፊት አባቷ በገንዘብ ማጭበርበር ወደ እስር ቤት ከገባ በኋላ በጥቁር መዝገብ ውስጥ ገብታ ነበር። ከዚያ ጊዜ ጀምሮ የትምህርት ቤት ልጆች እሷን ማዋረድና መጉዳት ሲጀምሩ ከሁሉም የከፋው ግን እስከ አባቷ እስር ቤት በመግባት ድረስ የቅርብ ጓደኛ የነበረችው የጂና ጉልበተኛነት ነበር። እናም በዚህ ምክንያት በአሁኑ ጊዜ ሺን ከጄን ለመራቅና በማይታይ ሁኔታ ለመቆየትም ተገዳ የነበረ ቢሆንም በስተመጨረሻ ግን ከተደበቀችበት በመውጣት በትምህርት ቤት ውስጥ በጣም ሀብታምና ኃይለኛ የሆነችውን ጂናን ፊት ለፊት መጋፈጥም ትጀምራለች። ይህ በእንዲህ እንዳለ በሁሉም ሰው ፊት ሊያዋርዳት የሚችለውን ቪዲዮ ለማግኘት ወደ ሺን አርት ክፍል በመግባትም እየፈለገች በነበረችበት ሰዓት ሺን ትደርስባትና እየሰለለቻት የነበረችው ሴት እሷ እንደሆነችና በኋላ በዚህ ቀንም ክስተት በተፈጠረው ነገር ጂና ላይ እንድትመሰክርባትና ካልሆነ ግን ቪዲዮን እንደምትለቀው በማስፈራት የማሰቢያ 1 ሳምንት ጊዜ እንደምትሰጣት ትነግራታለች። ይህ በእንዲህ እንዳለ የትምህርት ቤቱ ተማሪዎች ድግስ በማዘጋጀትና በመጋበዝም በዱዋንና በጂና መካከል ያለውን ግንኙነት ለማስተካከል በሚሞክሩበት ጊዜ ዱዋን የምትገኝ ከሆነ እንደሚመጣ ይነግራቸውና ይስማማሉ። ጂና ልጅቷ ከመውደቋ ጥቂት ቀደም ብሎ በጣሪያው ላይ እንደተገኙ ስታስታውስም ልጅቷ ስለ ጂና ቤተሰብ የምታውቀው ብቸኛ ልጅ ስለነበረችና የአባቷን እጮኛ ለማጋለጥም እንደምትረዳ ቃል ገብታላት ነበር። ምክንያቱም ሴትየዋ ከጂና አባት ጋር ብቻ ሳይሆን ከሾፌሩም ጋር ግንኙነት ስለነበራት የሴትየዋን መጥፎ አመል ቀድማ ነበር የተረዳችው። በኋላ ጂና እናቷን ሆስፒታል በመሄድም በምትጠይቅበት ጊዜ ህይወቷን ለማጥፋት እንደሞከረች ስለተረዳች ለነገው ህይወቷ እስከ መጨረሻው ለመታገልም ትወስናለች። በዚህ ምሽት ጂና ሂየንን አግኝታት ሺንን እንዳታምናት ብታስጠነቅቃትም ነገር ግን ለዚህ ማስጠንቀቂያ በጣም አርፍዶ ነበር። ሂየን ተስፋ ባለመቁረጥም ዱዋንን እንዳገዛት ከጠየቀችው በኋላ አብረው ወደ ፎቶ ስቱዲዮ ሾልከው በመግባት ብዙ የሚሞሪ ፍላሾችና በዚያ ባለጌ ተማሪ በሚስጥር የተቀረጹ ቪዲዮዎችን ያገኛሉ። ሰውየው ከደበደበውና ሁሉንም ቪዲዮዎች እንዲሰርዘው ካስገደደው በኋላ የሺን ላፕቶፕን ፓስወርድም ያገኙታል። ይህ በእንዲህ እንዳለ ጂና ከአባቷ ጋር ከተገናኘች በኋላ ምንም እንኳን ነፍሰ ጡር የእንጀራ እናቷ የራሷ እቅድ ቢኖራትም የወደፊት ህይወቷን ለማስጠበቅም ቆርጣ በመነሳት
የቤተሰብ ንግድ እንዴት ማስተዳደር እንደምትችል ለመማር ፈቃደኛ መሆኗን ትገልጽላታለች። ማታ ላይ የሄየን ስም የተለጠፈበት ቪዲዮን ለማየት ወስና በምትከፍተው ጊዜ ቪዲዮ የሷ ሳይሆን ከሷ ጋር ተመሳሳይ ስም ያላት ከጣሪያ ላይ የወደቀችው ልጅ የኤድዋን የሴት ጓደኛ እንደሆነችም ትረዳለች። ቪዲዮው ላይ የኤድዋን ፍቅረኛ ሄየን እንደምትታየው ጸጥተኛ ጨዋ ሳትሆን እንደውም ከኤድዋን ጓደኛ ጋር ስትማገጥበት የሚያሳይ ቪዲዮ መሆኑን ትደርስበታለች። በማግስቱ ጠዋት ሺን ልጅቷን ከጣሪያው ላይ የገፈተረችው ጂና እንደሆነችም በውሸት እንድትመሰክር መገፋፋቷን በአካል ካገኘቻት በኋላ ስትቀጥል ዱዋን መጸዳጃ ቤት ውስጥም ሆና እየሰማች ስለነበረ ይህን የሚችለውን ሁሉ አድርጎ ከሺን እጅ ሊያስጥላትም እንደሚረዳት ቃል ይገባላታል። ምሽት ላይ ዱዋንና ሄየን የጂናን ጓደኞች ግንኙነት ዓመታዊ በዓል ለማክበር በአንድ ዝግጅት ላይ እንደተገኙ ሄየን ለጓደኛዋ ስለ የሴት ጓደኛው ታማኝነትን ማጉደል ልትነግረው ብትፈልግም ነገር ግን ራሱን ቢደርስበት መልካም እንደሆነ በማሰብ ትተዋዋለች። በፓርቲው ላይ ዱዋንና ጂና እንደተለመደው ክርክር ይጀምሩና በመሃል ጂና ሄየን ስትደብቀው የነበረውን እውነታ ታፈርጠዋለች። የቅርብ ጓደኛው ከዱዋን የሴት ጓደኛ ሄየን ጋርም ግንኙነት እንደነበረውና ልጅቷ በሺን ዛቻ ምክንያት ዱዋንን ለገንዘብ ስትል ብቻ ተቀርበው እንደነበረን በምትነግረው ጊዜ ዱዋን ከከዳው ጓደኛው ጋር መደባደብ ይጀምራል። ከፓርቲው በኋላ ጂና የምትሄድበት ቦታ ስለሌላት ሄየን ከሷ ጋር እንድትሆን ከጋበዘቻት በኋላ የዱዋን ጓደኛ ለሴት ጓደኛ ከሰጣት ሀብል ጋር ተመሳሳይ የሆነ የአንገት ሀብልም ታሳያትና ልጅቷን ከጣሪያው ላይ የገፈተረቻት እሷ እንደሆነችም ይረዳሉ። ልጅቷ ስለ የወንድ ጓደኛዋ ከሄየን ጋር መማገጥ ከተረዳች በኋላ ነበር ልጅቷ ላይ የበቀል እርምጃ ለመውሰድም የወሰነችው። በሌላ በኩል ሺን ሄየንን እየተከታተለቻት ማስፈራራቷን ስትቀጥል ሄየን ግን እውነተኛውን ወንጀለኛ አውቃለሁ በማለት እንዲገናኙ ቀጠሮ ካስያዘቻቸው በኋላ ትምህርት ቤት ስትደርስም አንድ የማታውቀው ሰው ከጣሪያው ላይ ሲወድቅም ትመለከታለች። ሄየን ከረጅም ጊዜ በፊትም ያየችውን ተመሳሳይ አሳዛኝ ሁኔታ ለማስታወስ ምን እየተፈጠረ እንዳለ ለማወቅ ግራ ተጋብታ ሳለ ነገር ግን በአሁኑ ማን እንደዚህ እንዳደረገ አለማወቋ የበለጠ ጭንቀት ውስጥ ይከታታል። በተመሳሳይ ኮማ ውስጥ ገብታ የነበረችው ሄየን ከገባችበትም ሰመመን ትነቃለች።